بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين وعلى آله وصحبه أجمعين وبعد إن كان للزنياو لعنده شيء أراتمته 42 يعيد الفطر أدرسن بما قتل إني بتعمل يا مسجنو أمنا بزين جزء بالله باقرتو بالله بكوفيد 19 بمتى هنيتا إن كان أدل عيد المسجدنا إنيا جماعة مسجد أقاتبن باهون جزء بزدي عيدن ለመስገድ ያበቃን ጌታ ለአላህ ሹክር ድረሰላለው። በተለይ እኛ አሁን ጊዜ በጣም የሚናገረው ነገር ምንድነው? በሀገራችን በተለይ በሲዳማ ክልል ባለው ሰላም ደስ እያለን ኖሮ በአሁን ጊዜ በሀገራችን በተለያየ ቦታ በሚገኘው በጸጥታ የተነሳ ችግር አላህ ሱብሓነሁ ወጀለ ወዐላ አስተካክሉልን። ይሄ ሀገራችን ሰላም ሆና ትክክለኛ ምርጫ መርጠን ነገ ደግሞ እኛ በአንድነት ሙስሊሙም ክርስቲያኑም አንድ ላይ ሆነን እቺን ሀገር ወደፊት እንድትቀጥል ለማድረግ አላህ ያብቃን እላለሁ። እخواتي ወንድሞቼ አሁን ጊዜ እቺ ሀገር በማናወጥ ላይ የሚገኙት የሀገር አጥፊዎች እኛን አንድ ለመሆን የሚከለክሉን እጃቸውን እንዲሰባሰቡ አሳስባለሁ። ያ ማለት እቺ ሀገር አሁን ራሷን ችላ በመንገዳገድ ያለችው ራሷን ችላ እንዳታረግ ድሮ ከዚህ በፊት ያልነበሩ ጠላቶች በተለይ በዚህኛው አባይ ግድብ ገድበን ራሳችን ለማቻል በደረስንበት ጊዜ ጎረቤት ሀገሮቻችን ድሮ ሰላም የነበሩ ከኛ ጋር ዲፕሎማሲያቸው እንዴት ራሳቸውን ሊችሉ ነው ብሎ የሚናወጡት ይሄኛውን እኛ ካላወቅን ማን ያውቅልን ነው። ስለዚህ ከውጪ በሚናወጡት የነሱን ፖለቲካ በማስከተል ውስጥም ሆኖ የሚያናወጡት ለሙስሊም ክርስቲያኑ የሚበጁ አይደለም። እኛ ሙስሊም ክርስቲያኑ አንድ ላይ ሆነን እቺ ነገር ለማቆም